ጥሩ ባል ማለት ቤተሰቡን ለማኖር የሚከፍለውን ዋጋ ጧት መነሳቱን እንደ ትልቅ ገድልና ጀብድ እየቆጠረ የሚያላዝን ማለት አይደለም። ጥሩ ባል ማለት ቤትና ኑሮውን ቤተሰቡን ለመምራት ሲል በረሃ ለበረሃ በመንከራተቱ ደስተኛ የሚሆን ማለት ነው። ቤተሰቡን ለማኖር ጭቃ በጭቃ ሲሆን ቤተሰቡን ለማኖር ፀሐይ ቁር ሳይል ብርድ ምናምን ሳይል ጧት ተነስቶ ሌሊት ተነስቶ የሚተጋው ሰውዬ ማለት ነው። ቤተሰቡን ፕሮቴክት ለማድረግ ለማዳን ጭቃ የሚነካው ማለት ነው። እጆቹን ለስራ የሚያስነሳ ማለት ነው። ጥሩ ባል ማለት እሱ ነው። ጥሩ ባል ማለት ሶፋ ላይ ቁጭ ብሎ አስተያየት የሚሰጥ አይደለም በወጡ። ይሄ ወጥ ግን ትንሽ ጨው አልበዛውም የሚል ሰው እያለ አንተ ምግብ ስራ ምናምን ተማረና እዛው የምትሆነውን ብትሆን ነው የሚሻል። አንተ ባል አትሆን። አስተያየት የሚሰጡ በጣም ብዙ ወንዶች አሉ። እንዴት እንደሰራቸው እንዴት እንደገዛቸው ምናምን ማያውቅ ግን ሀሳብ ይሰጣል፣ አስተያየት ይሰጣል። ኃላፊነቱን የሚወጣ ቤቱ ላይ ኃላፊነትን የሚወስድ መደረግ ያለበትን የሚያደርግ መሆን ያለበትን ሁሉ የሚሆን ቅድሚያ የሚወጣ የቤት